አህዮች የጅብን ሚስት ለቅሶ ይሰማሉ ምን ጠላት ብንሆንም ለክፉ ቀንማ ከጎናቸው መሆን አለብን ብለው ለቅሶ ጋር ይሄዳሉ ሰብሰብ ብለው አንድ ሙሾ አውራጅም ከለፊት ሆና ሙሾ ማውረዷን ጀመረች ልክ የጅብ ሚስት ድንኳን ጋር ሲደርሱ ምን ሩቅ ቢሆኑ ይሰማል ድምጦ አስገራሚ ነው ግርማ ሞገሶ እንደብሎለች ምን ነካቦ አሉ አህዮች ናቸው ጅብም አህዮቹን ወደ ድንኳኑ ያስገባ እውነት ተናግረሻል እውነትም ብለሻል ይህ ሁሉ አዘንተኛ ምን ይብላ ብለሻል እንኳን ለቀሰኛውና መርዶን የሚለፍፉልህ የእድራችን ጋሽጡሩም በባቅማቸው ያሎት ቀሪ ሂሳብ ሊታይ ግድ ይሏል እንደኔ አይነት መናጢዳ ሲሞት በማይሰማ ድምጽ ድርተኛ ሞቷል እያሉ በኪሎሜትሮች ያወሩላል ባለጊዜና ባለጸጋ ሲሞት በየስንዝራቸው ድምጻቸውን ከፍ አድርገው መርዶም ሌላ ነው ቀብሩም ሌላ ነው በእግር መሄድ የለም በመኪና ነው ከስከሳቸውን ያጧጡፍላል እኔ ነግራችኋለሁ የሳቃችሁ ድምጽ ሐዘናችሁን አይደብቅም ብያችኋለሁ በትልልቅ ድንኳኖች ውስጥ ፍታትም መፈታትም የለም ይሄንን ባጭር ምሳሌ ያሳያለሁ አንድ ሰው ኑሮ መግፋቱ በጣም ይከብደውና ምን ማድረግ አለብኝ ሲል የሰፈሩን ሰዎች በአግባቡ ያውቃቸዋል እዚህ ታይ ሰፈር ካለ ወዳጁ ጋር ይነጋገርና ከበሮ ይዞ መጋረጃ ጋርደው ያ ሰው ሲል የሰፈሩ ሰው በሙሉ አረጎ በዚህ ሰፈር አቂና ትልቅ ሰው መጥቷል እያለ ማጉደፍ ጀመረ ሳይታመም ሊታከም የሚያውቀው ሊጠይቅ ሳይቸግረው ሊለምን ስጦታው ማሽጎርጎር ጀመረ አዋቂ ሰው መጥቷል እዚህ ቤት ብሎ በቀላሉ መካከለኛ ገቢ ካለው ሰው ተርታ ተመደበ ይሄን ጉዳይ አንድ አባት አይተው ለአዝማሪ ግጥም ሰጡ አጀብ 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 ያውቃል ይያልክ እየገባህ ታጀባሉ ሰው ለምን እንዴት ብሎ አይጠይቅም ከሽክርክሪቱ ጋር ካዙሪቱ ጋር አብሮ ይዞራል አዙሪቱ እንዴት ነው ብለ ጠበቃ ማቆም መጠየቅም አትችልም ፍርድ እንዴት እንዳጣን በቀላል ምሳሌ አስረዳለሁ ቀበሌያችን ውድድሩ ላይ በእግር ኳስ ቡድኑ አማካኝነት እኛን ወክሎ እየተጫወተ ነው የኛ አጥቂ በቀበሌያችን ያስመረጥነው ተጫዋች ኳስ እየገፋ ሲሄድ ቅጣት ምት ክልል ውስጥ ይጠለፋል ዳኛውም ፊሽካቸውን ይነፋሉ በዚህ ምክንያት ደስታችንን ገና ሳንገልጽ ዳኛው ተጫወቱ ሳስነጥስ ነው